የበደለም ካለ ህዝብ እንደ ህዝብ ይቅር ተባብሎ እንደ አዲስ ጠረጴዛ ዙሪያ ቁጭ ተብሎ ችግር ለሚቀጥለው ትውልድ ቢያንስ ችግራችንን መነጋገር ነው። በቃ እኔ ኢትዮጵያ ምን እንደሆነ ችግሩን የራሱ ከኛ የበለጠ ስንት ቋንቋ ተናጋሪ ስንት ብሔር ያለበት ሀገር አለ አይደል? ልክ እንደዚህ አይነት ችግር ግን የለም። ህንድ ብትል ቻይና ብትል ስንት ቋንቋ ነው የሚያወሩት? ምንድነው እኔ እዚህ ሀገር ያለው ምንድነው ነው እኮ ያልገባኝ ነገር። የወያኔ ችግር ነው። ወያኔ ያመጣው ችግር እኮ ነው ውዴ እኮ። ታዲያ ምንድነው በቋንቋ ተናገር መባል ችግር ነው እንዴ? ሶ ልክ ነው እኮ እንትና ይናገር ይማር በቋንቋው ዳሴት በቃ አለቀ አይደለም። እሱ አይደለም አራት ነጥብ እሱ ሳይሆን ችግሩ የሆነ የተሳሳተ ትርክ የገባ ሰው ነበር። ማን መኳንንት ሰላም አብሮ ይስጥልህ። እንዴት ናችሁ? ከጎጃም ምንድነው ስራ? ውትድርና አኖነ ቆይስ ያበይ ወታደር ባኖነ ቆይስ ያበይ ወታደር አረፋን ነው ነች ቪዲዮ አብራስት ቪዲዮ ኦኬ ሳን ነገር ስንት አመት ነው? ስንት አመት ነው? 20 አመት። የት አካባቢ ነው የምትሰሩ? አወበል ምስራቅ ጎጃም አወበል ወረዳ። ደብረ ማርቆስ ለእናንተ ቅርብ ነው? አዎ። ሳሰን ቀርታችሁ ነው መምጣቱ ነው አብይ ወይስ ለእናንተ ለክብራችሁ ደስ አይልን አዲስ አበባ ግዴታ መርስ ስላለባችሁ ብላችሁ? ይኸው እኛ ትንሽ ራቅ ይለናል። ማርቆስ ተጓጉዞ ለመድረስ ትንሽ ራቅ ይላል። ይኸው አስፋልቱን ጥላ ስለያዘው ነው እንጂ በመኪና የሁለት ሰዓት ይኸውም እንጂ ሩቅ ነው። ሁለት ሰዓት ከሆነ ሩቅ ነው። ሁለት ሰዓት ባህር ዳር ነው እንዴ ያለው? በመኪና 2 ሰዓት ነው። አራራ ሉማሜ በጣም ሩቅ ነው። 2 ሰዓት ማለት ነው። ወረዲ ሩቅ ነው። 100 ኪሎ ሜትር ማለት ነው። ይብን 77 አዎ። ለዛ ደግሞ በእግር ደግሞ በጣም ከባድ ነው። ትግሉ እንዴት እየሄደ ነው? ትግሉ ቆንጆ ነው። ትግሉ እየሄደ ነው። አዎ እየሄደልን ነው። በሚዲያ ነው እናንተ የሰማችሁት መምጣቱን አብይ አህመድ በመምጣቱን እናንተ በሞባይል ነው እንደኛ ያያችሁት? ይኸው እንግዲህ እኛም በሞባይል ነው የምናየው። እና ምን ተሰማችሁ? የተሰማው ነገር የለም? እንደው ስታወሩ እንደው ምናምን እንደው በቃ እንደው ራሱን ያጠፋ የለም? ጎጃም ክልል ማርቆስ ማርቆስ የለም። አጣጣ ያለው ይሄ ነው ወይስ በቃ እንትኑን አጥፈው? እሺ ማን ነገ በተስፋ ሰላም ሰላም ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው። ሰላም ነው። ቀጥል። አለን ከየት ነው? ከአዲስ አበባ። ታዲያ ዳቦ ገዝተህ እንዳሳደከኝ ትጀነናለህ። ቀጥል እየተባልኩ ነው።
አብይ ንጉስ ነው እያልኩ ነው ብራዘር። እናንተ ፎጣ ለባሽ ምንም ልታመጡ አትችሉም። እሺ እንኳን ሳፋር ድረስ ሄዷል። ምንም ልታመጡ አትችሉም ብራዘር። እንኳን አይደለም 4 ኪሎ 6 ኪሎ እያልክ አቀባጥር። እሺ ዝም በል እባክህ። ቦርኮ ቡችላ ናቸው እናንተ ቡችላ። ምንም ማምጣት አትችሉም። ወረዳውን ያንተን ተረት የሚሰማ የለም። ብዙ ስራ አለን እኛ ራሱ ስንት ታች ብዙ ሰው ገስት ይላካል። ገስት ደግሞ የፈረንጅ ፎቶ ያረጋችሁ ሰዎች አትላኩብኝ በፈጠራችሁ። ይሄ የፈረንጅ ዘፋኝ ምናምን ያረጋ አልወድም እኔ ከቤት እንደዚህ አይወደ የቻይና ፎቶ ምናምን የራሳችሁን አድርጋችሁ ነው ስመጡ። ይሄ እንደዚህ ልትለምዱና ነው በቃ የራሳችሁ ማንነት ይጠፋባችኋል። ይዞርባችሁኛ እናንተ ታዞርብናላችሁ። አንተ ነው አዲስ አካውንት ከፍቼ የመጣሁት ሽሮ የሆነ ሰዓት ሌላ ፌክ አካውንት አለኝና በዛ መጥቼ ራስህ ሆነና ስላልከኝ ነው ይሄን አዲስ አካውንት በ5 ቀን ውስጥ ከፍቼ የመጣሁት ወደ አንተ ቤት። አልወድም የፈረንጅ ፎቶ አልወድም ማለት የሆነ በቃ ይሄ በጣም የሚያስጠላኝ የፈረንጅ ፎቶ የዘፋኝ ፎቶ ምናምን አድርጎ መጥፎ ሰዎች አልወድም። በራሱ ፎቶ ለዚህ አንደኛ ራሱን ማሳደግ የሚችል በራሱ ሲመጣ ነው። ማደግ የሚችል በራሱ ነው አካውንት። ይሄ ዛሬ 1000 ያለው ፎሎ የዛሬ አመት 100,000 ይገባለታል እና ትርፋማ ይሆናል፣ ይጠቀምበታል። ግን በዚህ ነጫጭባ ፎቶ አድርጎ ይመጣል። ማንም ሰው አያውቀውም። አካውንት ይዘጋል ራሱ። ነገ እሱን ሲቀይር የሚያውቀው የለም ከነመፈጠሩ። ኦሬዲ አንተና ልጅ ታያወራችሁ ፎሎ እንደራረክ። በተለይ ትግሬዎች ፎሎ አድርጉኝ ውዶችዬ። ትግሬና አማራ ፎሎ መደራረግ አለበት። ያ ኤግዛክትሊ እኔ እኮ 100 ምናምን ሺህ ትግራይ ነው በነገራችን ላይ 100 ነው የአማራ እና እውነት ስትሰራ ያው ጥሩ ነው ለሁሉም። እውነትን ተከተላት። እውነት ጣፋጭ ናት። ይሄ አስመሳዮች ጋር አትጓዝ። አሁን ብዙ ሰዎች ስለ ህወሓት የሚያወራ ፋኖ እየፈጠርን ስለሆነ ነው። ብዙ ጊዜ ህወሓት ሲንደሳ የማይመቸኝ እኔ ከኔ ቤት ስለራሱ መስራት ስላለበት ስለ ህወሓት እያወራ ጊዜውን ያካትላል። ስለራሱ ምንሻ እንዴት ማጥፋት እንዳለበት መወያየት ሳለበት ስለ ህወሓት አራሳው ሰው አይመቸኝም። እና የአማራ አንዳንድ የአማራ አመራሮች እንደዚያ ናቸው አላማቸው። ያማ በጣም ስለሚያናዱኝ ነው እውነቱን ለመናገር ሙድ የሚይዙ ስለሆነ ነው። ገብቶሃል? ሽሮ ስማ ሽሮ እኔ እውነት ለማውራት እኔ ሁለቱን ቋንቋን በደንብ እችላለሁ፣ ትግርኛም አማርኛም እችላለሁ። ግን እኔ ብሔሬ አማራ ነው። እንደው እውነት ለማውራት እንደ ትግራዋይ የሚመቸኝ ሰው የለም። በጣም ነው የሚመቹኝ፣ ይመቹኛል ከወያኔ ውጭ ማለት ነው። ዊዛውት ወያኔ ይመቹኛል ትግሬዎች በጣም ነው ደስ የሚሉት። አቤት በቃ የስራ ሰው ናቸው፣ ይመቻቸው። ትግሬዎች እኮ በቃ ይለያሉ። ይሄ ወያኔ የምትሉት ምን የምትሉት እኔ ስለማይገባ እነሱ የወደዱት ነው፣ እነሱ የጠሉት ነው። አይመለከተኝም። እኔ ኦሬዲ ለምሳሌ እኔ አንድ ነገር ልንገርህ፣ እንደ ግል እኔ የምጠይቀኝ የህወሓት ደጋፊ አይደለሁም። ማለትም የህወሓት ስልክ የነ ደብረጽዮን ደጋፊ ወይ የነ ጌታቸው ደጋፊ አይደለሁም። ትላልቅ ባለስልጣኖች ደጋፊ አይደለሁም። ባጭሩ እኔ ወጣት እንዲመጣ ነው የምፈልገው። ግን እነሱ የወደዱት ግዴታ የመውደድ ግዴታ አለን። ልክ እኛ ትግራይ ለምሳሌ ከአማራ ጋር ሰራለሁ ካለ ከፋኖ ጋር መግባባት አለበት እንደምንለው ሁሉ አማራም ከትግሬ ጋር ሰራለሁ ካለ እነሱ ከሚፈልጉት ፓርቲ ጋር መግባባት አለባቸው። የነሱ ፓርቲ አልፈልግም ይያል ከማን ጋር ልትሰራ ትፈልጋለህ? በቃ እነሱ የወደዱት እነሱ የሚጠሉ ከሆነ ራሳቸው ይጣሉት። እነሱ አሁን እኛ ለምሳሌ ቢያዴንን ለማጥፋት እየታገልን ነው እኛ ብቻችን። ገብቶሃል አይደለ? ሌላው አካል ብትለው ላይ መለከተው ይችላል። ቢያዴንን እና ረጋ ከበደ ብትላቸው ላይ መለከታቸው ይችላል ሌላው አካል። አማራው ግን ይፈልጋል ለመጣል። ሚኒሻ ቢጠፋ ባይጠፋ ሌላው አካል ላይ ገባው ይችላል። እኛ ግን ለማጥፋት እየሰራን ነው ከፋኖ ጋር ሆነን። ልክ እንደዚያ ራሳቸው ማጥፋት የሚፈልጉትን የሚያጠቅማቸው ለሀገራቸው ይጠቅማል ካሉ ለትግራይ ይጠቅማል የሚለውን አካል መምረጥ ራሳቸው መብት ነው። የኛ ግን የራስ ስራ አለች ያለብህ የሰው ቤት ገብተህ እንትን ማማፍካት ጥሩ አይደለም። ማለት የራሳችን ብዙ ስራ አለብን።
አልታየም ብሎ እንደሆነ እንጂ ብዙ ስራ አለብን። ኢቭን ማጥፋት እንኳን አንድ ሚኒሻ እንኳን ማጥፋት በአመት እኮ 3 ሚኒሻ እንኳን አያጠፉም። አንዳንዴ ያናድኛል ነው እሱን ሳያጠፉ ስለ ህዋት ምናምን ሲያወራ አይመችኝም። በጣም ነው የምናደደው ራሱ። ምን መሰለሽ ሩዬ እሱ እንዳለ ሆኖ ግን አሁን ህዋት በተለይ እነዚህ ሁለቱ ህዝቦች በጥርጣሬ እንዲተያዩ ላይክ አንዱ ለአንዱ ጠላት እንደሆኑ እንዲተያዩ ያደረገው በዋነኝነት እሱ ነው። እሱ በሚፈለፍለው ትርክት ነው። ሶ ሚኒሻ ስለፋኖ የሚለውን ተወውና እንዳጠቃላይ ግን ህዝብ ለህዝብ መሻከር የለበትም። ገባ? ህዝብ ነገም ዛሬም ኦኬ ኖ ፕሮብለም እና እንደ ህዝብ ግን መሻከር የለበትም ነው። ኖ ካሚ ትክክል ልክ ነህ። ልክ ብለሃል ወንድማችን። እናሳ ሽሯችን ምን አልከኝ? እና ለዛ ነው እኔ እነዚህ ህዋቶችን ማልወዳቸው መጣላቸው ለዛ ነው። አሁን ትልቁ ችግር የኛ ችግር ያለብን አልኩህ እኮ አሁን አንተ ለምሳሌ ደጋግመህ እያነሳህ ይሄን ነገር ከራሳችን ችግር አለብን። አሁን እኛ ሚኒሾቹን አማራ ስለሆኑ ነው ያላቅም ከሚኒሻ በላይ ጥላት የለንም እና እኔ ባይነኝ ለምን ብዙ ፎቶ በውስጥ ስለሚላክልኝ ብዙ ሚኒሾች በውስጥ ብዙ የተገደሉ ፋኖችን ይልኩልኛል እና ከአንድ ሺህ በላይ ፎቶ እንኳን አለኝ ራሱ ነው ፎቶ እና ለኔ በአሁኑ ሰዓት ጥላቴ ሚኒሻና ሚኒሻ ነው። እንደ ግሌ ነው የምለው። ለኔ በአሁኑ ሰዓት ጥላቴ እንደ አብይ አህመድ ነው። ስለ ህወሓት የማስብበትም ለሰከንድ እንኳን ማሰብ አልፈልግም። ጥላቴ ነው ብዬ ማውራት አልፈልግም። ወዳጄ ነው ብዬ ማውራት አልፈልግም። ጥላቴም ነው ወዳጄም ነው ለማለት እንኳን ብዙ ምሰረው ስራ እያለ አልኩህ እኮ ስለ ትግራይ 24 ሰዓት ስለ ትግራይ ከምታወራ ወይም ደግሞ ስለ ህወሓት ከምታወራ የራስን ስራ እነሱ ስራቸውን ይስሩ። አሁን እኮ እኛ ትላልቅ ሰዎች የሚባሉ ትላልቅ ሚኒሾች የሚባሉ የሚቀመጡ ስለ ትግራይ ደግሞ ሲቀመጡ ለጥሩ ነገር አይቀመጡም፣ ለማጥፋት ነው የሚቀመጡ። እሱ ነው የሚያናደኝ። ገብቶሃል? ለማጥፋት እንጂ ለማልማት አይቀመጡ። ለመክፈል ለማራቅ እንጂ ለማቅረብ አይቀመጡ። ብዙዎቹ እያየናቸው ስለሆነ ለመገንጠል እንጂ አንድ ለማራቅ አይቀመጡ። ለማስራብ እንጂ ለማብላት አይቀመጡ። ገብቷል? ራቁት ለማራቅ እንጂ ለማልበስ አይቀመጡ። እያየናቸው ለማቋሸሽ እንጂ ለማጠብ አይቀመጡ። የኛ የአማራ ፋኖ በብዛት የአማራ ፋኖ በአመራሮች የምንላቸው እኔ ነገር ስላለ ብዙ አይመቸኝም እንደግሌ ማለት ነው። ስለዚህ ይሄንን የሚከተል አካል መጨረሻው አያምርም። ይሄንን ስንናገር ነው ብዙ ሰዎች የጎንደር ጥላት ነው፣ ብዙ ሰዎች ትግሬ ነው ይላሉ፣ ብዙ ሰዎች ጎንደር ላይ የሚሰራው ስራ ይላሉ። አንድ ነገር እውነቱ ሲነግሩ ሰው ይመረዋል። እውነትን ስትከተል ትከተላለህ። እውነትን ካልተከተልክ ደግሞ ምርጫ ያንተ ነው። ምንም